አርሰናልና ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መግባታቸውን አረጋግጠዋል። መድፈኞቹ አርሰናሎች በታሪካቸው ለመጀመሪያ ጊዜ በተከታታይ የአውሮፓ ሻምፒዮንስ ሊግ ውድድር ግማሽ ፍጻሜ ውስጥ ገብተዋል። አምና በግማሽ ፍጻሜ በፓሪስ ሰን ዠርመን መሰናበታቸው ይታወሳል። ዘንድሮ ግማሽ ፍጻሜውን ከዲየጎ ሲሞኔው አትሌቲኮ ማድሪድ ቡድን ጋር የሚጫወት ይሆናል። ሚኬል አርቴታ በጨዋታ ላይ ያሳዩት እንቅስቃሴ ቡድናቸው አሁንም ካንጎበር እንዳልወጣ አሁንም ጫና ውስጥ እንደሆነ ማሳያ ነው። በመጀመሪያው አጋማሽ የፈጠሯቸው የጎል ዕድሎች አነስተኛ ነበሩ። ሁለተኛው አጋማሽ ተመሳሳይ ነው። ነገር ግን የመጨረሻ ሰዓት ቅያሬዎቻቸው በተለይ ጋብርኤል ጀሱስን አስገብቶ ኢዜን ያስወጡበት እንቅስቃሴ ጠቃሚ ነው ተመልክተናል። በጣም ድንቅ እንቅስቃሴን ያሳዩ ጋብርኤል ጀሱስ ገብቶ ጫና በመፍጠር ረገድ ፕረስ በማድረግ ረገድ ጫና ውስጥ ገብቶ የነበረውን አርሰናል ጨዋታው እንዲቀልለት አድርጓል። አርሰናል የእሑድን ጨዋታ እያሰበ የተጫወተ ይመስላል የኢታዱን የሲቲውን ጨዋታ። ምክንያቱም በጣም በቀዘቀዘ መንገድ ሎ ፕሬሩን እየመረጡ አልፎ አልፎም በብዛትም ያንን ሲያደርጉ ተመልክተናል። ወጣም ወረደም አርሰናል ግማሽ ፍጻሜ ደርሰዋል። ከአትሌቲኮ ማድሪድ ጋር በደርሶ መልስ ይጫወታል። የመጀመሪያ ዙር ጨዋታውን ዋንዳ ሜትሮፖሊታኖ ላይ የመልሱን ጨዋታ ደግሞ ርስ የሚያደርገውናል። የተቀለቀለው ያበደው ጨዋታ 7 ጎል የተመዘገበበትና አስደናቂ ያልተጠበቁ እንቅስቃሴዎች የነበሩበት የባየር ሙኒክና ሪያል ማድሪድ ጨዋታ ነበረ። አሊያንዝ አሬና ላይ ባየር ሙኒክ ሪያል ማድሪድን 4-3 በማሸነፍ በድምር ውጤት ጨዋታውን 5-3 በማሸነፍ ግማሽ ፍጻሜው ገብቷል። ከፓሪስ ሰን ዠርመን ጋር የሚጫወት ይሆናል። ሪያል ማድሪዶች በአርዳ ጉለር ጎል ቀዳሚ ሆነው ጨዋታውን ከቆመበት አስጀምረውት ነበረ። እንደገና ባየር ሙኒኮች አቻ መሆን ቻሉ በእንቅስቃሴ አማካኝነት ማለት ነው፣ በሉዊስ ዲያዝ እንቅስቃሴ። ከዛ በኋላ እንደገና ደግሞ ሪያል ማድሪዶች በድጋሜ መምራት የቻሉበትን እድል ሲፈጥሩ እንደገና ባየር ሙኒኮች ጎል አስቆጠሩ። እንደገና ሪያል ማድሪዶች መርቶ 3-2 ረጅም ደቂቃዎች ሁለተኛውን አጋማሽ የጨረሱበት ሂደት ለመፍጠር በተዘጋጁበት ሰዓት ላይ ካማቪንጋ ሊትል በሚባል እጅግ በጣም ደካማ በሚባል ውሳኔ 2 ቢጫ ካርድ አይቶ በቀይ ካርድ ወጣ። እሱ ከወጣ በኋላ 2 ጎል አስተናገዱ። ዲያዝና ኦሊሴ ያስቆጠሯቸው ጎሎች ባየር ሙኒኮችን ወደ ግማሽ ፍጻሜው ይዟቸው ተጉዟል። የዳኝነቱ ጉዳይ አነጋጋሪ ነበር። አርዳ ጉለርም በመጨረሻው ደቂቃ ላይ ዳኛ ላይ ያሳየው ያልተገባ ባሪ ቀይ ካርድ እንዲያርጎታል። በጣም የሚደንቅ ጨዋታ ነበር። ያላን ዛሬ ነው ፍርሚያ እንዴት ነበረ ጨዋታው? የአርሰናል እንቅስቃሴ እንዴት አገኛችሁት? ረጅም ጉዞ የሚያስጉዝ ነው፣ ወደ ፍጻሜው የሚያስኬድ ነው የዛሬው እንቅስቃሴ። ያሳስጡበት ባየር ሙኒክስ ለዋንጫው የታለመና ለዋንጫው የተገመተ ቡድን ሆኗል። ዛሬም ተጋጣሚውን ማድሪድን ባለ ትልቅ ልምዱን አሸንፎ ወደ ግማሽ ፍጻሜ ገብቷል። ባየር ሙኒክ ከፓሪስ ሰን ዠርመን ከፍጻሜ በፊት ምርጥ የፍጻሜ ጨዋታ እንደሚሆን ይጠበቃል። አሳስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስሪ ስፖርት ነው። መልካም አዳር።